አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? ይዳን በመኪና ነበር አደጋ ላይ ያደረሰብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት በዛን ሰዓት። እንዴ አይነት አደጋዎች ለምሳሌ ብዙ ጊዜ አጋጥመውኛልና ይሄንን አይነት አደጋ ምናልባት አሁን ከምትያቸው ነገር ጋር ተገጣጥሞብሽ ሊሆን ቢችልስ? አይደለም ቀጥታ ነው የመጣብን። ቀጥታ ነው የመጣብን። ሾፌሩ ማለ ሰው ማለ ካጠገባችን። ከዛ ውጪ አሁን እሺ እሱ በዚህ መልኩ አሁን ያልከው መልኩ ቢሆን እንኳን ከዛስ በኋላስ ለምንድነው የተለያየ ጋንግስተሮች ሚላክብኝ ትሬኒንግ በሚወጣበት በተለይ ማራቶን ትሬኒንግ እንደምታውቁ 10 ሰዓት ነው ምንነሳ ሰው ታኝተው በዚህ ሰዓት ከተተለን ሰው አለ። እንደ ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነውና አመልክቻለሁ። መልስ አጥቼ ነው ማልሳጥቼ ነው ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤት እንዲኖሩበት የሰጠው ለእናት ሲሸጥ እብነት በማጉደል በሚለው 7 አይነት ወንጀል ጽፌ አመልክቼዋለሁ። አሁን እኔ የምትነግሪኝ ነገር ለሚዲያ መተስተነፍሽ የመጀመሪያ ጊዜሽ ነው? እኔ የመጀመሪያ ጊዜ ነው። አሁን መጥቼ 7 አመት ትግስት በኋላ ነው ለሚዲያ አሁን መጥቼ የሚተነፍሰው። ታግሼ ጨርሼ እስከ ሰበር ድረስ ደርሼ ተፈረደብ አንድ ቤት ብቻ ቀርቶ እኔ ከአንድ ቤት ጎዳና ነው የሚወጣ ይሄን ሁሉ ንብረት አፍርቼ አገሬን አስጠርቼ ህዝቤን አስጠርቼ ለአገሬ ሰርቼ እኔ ሰውን መልካም ቤት ውስጥ እንዲኖሩ አምጥቼ ራሴ ቤት ውስጥ አስቀምጬ ቤቴ ለእናት ተሽጦ እኔ ገለቴ ዛሬ ህዝቤን አገልግዬ አገሬን አስጠርቼ ጎዳና ላይ ሊወጣ እኮ ነው ያለሁት እኮ አሁን። አንድ ቤት ላይ ፍርድ ማስጣት ማለት ህሊና ከህሊና ውጪ ከጎዳና ላይ ሊወጣ ነው አሁን። እኔ መተዳደሪያሻው ምንድነው? መተዳደሪያዬ አሁን በቃ እንደነገርኩ 2024 ድረስ እየሮጥኩ ነው ያለሁት። ከዛን ጊዜ ጀምሮ ትዳርም ከተቆረጠ በኋላ ማራቶን ከ10 ማራቶን በላይ ሮጫ ያለው ይሄን አንድ አመት እናቴ ስትለምነኝ እኔ ለእናቴ የሚደርስብኝን አልነግራትም። እኔ ግን ቤት ውስጥ ልጆች ሲያወሩ እናቴ ሰማች። በየቀኑ እኮ እንዲ ሙከራ እየተደረገባት ነው ምል ትሰማለች። በጡቴ ይየሻለው ብላ በቃ አስማለችኝና እግሬ ላይ ወደቀችው። እንዴት ወጥቼ ትሬኒንግ ልስራ? ከዚህ በኋላ በዚህ ምክንያት የሚመለከታቸው አካል በሙሉ ተማጽኛለሁ። በደል እየደረሰብኝ ነው እዩ ብዬ ማለት ነው። ዛሬ ወደ ሚዲያ የመጣሁበት አጋጣሚ ቢኖር ህዝቤ እኔ ያለሁበትን ገለቴ ለምን ጠፋች? ሁሉም የአገሬ ህዝብ ይወደኛል፣ እኔም ወዳችኋለሁ። አገሬንም ለማገልገል እስከ መጨረሻ ደግሞ በጣም ቁርጠኛ ልጅ ነኝ። እኔ አሁንም ቢሆን የኢትዮጵያ የቁርጥ ቀን ጀግና ልጅ ነኝ። አገሬን ያስጠራው ሲኖርም ኢትዮጵያዊ ሲኖር ሞትም ኢትዮጵያዊ